የጎጥ ሙስጠፋውን አብቶን ያው በአትክልት ዙሪያ ላይ በደንብ ለውጥ አለን። እስከዛሬ ያው የውሃ እጥረት ነበር። ያው ባምቡን ከወንዝ ውሃ በመገደብ ያው እሱን በማውጣት በደንብ እየተጠቀምን ያለን። ክላስተርም ቢሆን ስንዴ በደንብ እያመረትን ያለን ነው። አሁን ያው በደንብ አሟልተን እየተጠቀምንበት ነው ያለን። ይህ ሰላጣ እዚህ ጋር ድንች፣ ቀጣይ ደግሞ አሁን ክላስተር ይቀጥላል ማለት ነው። ቢቻል አንድ ጊዜ ነበር። አሁን የውሃው እንትን በተፈጥሮ እየጠበቅን ነበር ያለን። ፓምፑ ታገኘን። አሁን ግን 3 ጊዜ 4 ጊዜ በቃ ቢያንስ እያመረትን። እንግዲህ አሁን መጀመሪያ ላይ እኔ ጎጆዎች ነበርኩ፣ ምንም የለኝም ነበረ። አሁን አንድ ላም አንድ ጥጃ እያደረኩ ነው ያለሁት። ለውጥ ላይ ነኝ ብዬ ነው የማስበው። እሺ፣ አመሰግናለሁ። መሐመድ አሊ ይባላለሁ። በተወለደ ወረዳ የቀበሌ የግብርና ባለሙያ የሰብል ልማት ባለሙያ ነኝ። አሁን እዚህ ያለነው 02 ቆርኪ ላይ ነው። ከቆርኪ አገር ጮሬ ጎጥ ላይ ነው ያለነው። በቀለም ኢትዮጵያ ድጋፍ ተደርጎላቸው የነበሩትን ሞተር፣ ቡና፣ ሎሚ እስካሁን ድረስ እያየን እየጎበኘን ያለንበት ሁኔታ ነው ያለነው። አርሶ አደሩም ቃለ መጠይቅ እንዳደረጋችሁላቸው ለውጥ ያመጡበት ሁኔታዎች እንዳለ ቤታቸውን የለወጡበት እስከ ከተማ ቦታ ድረስ እስከ መስራት ድረስ የተደረሰበት ሁኔታ በኑሯቸው ላይ መሻሻል ያደረገበት ሁኔታ ያለበት ሁኔታ ነው ያለው። አሁንም እዚሁ ጋር እያነሱት የነበሩት አንዳንድ ነገሮች አትክልት ላይ በተሰጡት ሰዎች የተወሰነ የሞተር ፓምፕ ክፍተት አለብን፣ ሞተር ፓምፕ ያስፈልገናል የሚሉ አሉ። ሞተር ፓምፕ የተሰጣቸው እንደገና ደግሞ በአመት 3 ጊዜ ማምረት እንደቻሉ ውሃ በሚሰጣቸው አለ። በሰዓት የሚሰጣቸው ከ2 ሰዓት እስከ 3 ሰዓት ድረስ ነው አንድ አርሶ አደር የሚያገኘው። ነገር ግን እነሱ ሰብሉ ባስፈለገው ሰዓት ሞተር ስላላቸው ብቻ ታች ላይ ወንዝ አለ፣ ግድብ አለ፣ ትልቅ ወንዝ አለ። ከሱ እየጠለፉ ወደዚህ እያመጡ የሚያጠጡበት ሁኔታ ስለተመቻቸላቸው ፍሬውም በመስጠትም ደረጃ ሆነ። እንደገና ደግሞ በየአትክልት የቅጠል እንደ ሰላጣ የመሳሰሉትን ነገሮች ቶሎ ለገበያ አድርሰው የቤታቸውን ፍጆታና ኑሯቸውን እየቀየሩ ያሉበት ሁኔታ ያለበት ሁኔታ ነው ያለው። ቀለም ኢትዮጵያን እንደ ቀበሌያችንም ሆነ እንደ ወረዳችን ሳላመሰግንም ማላልፍበት ነገር የለው። ቢያንስ 4 ሞተር ዝመቷል ለ20 አርሶ አደሮች በእያንዳንዱ 5 ሌላ ተጨማሪ እንደገና ደግሞ ዱች የሚባል ጎጥ ላይ 2 ሞተር አለ። እዛም በተመሳሳይ 5 10 አሉ። አጠቃላይ ለ30 ሰዎች እዚህ ቀበሌ ላይ ድጋፍ ያደረገበት ሁኔታዎች ያለበት ሁኔታ ነው ያለው። በሎሚና ቡና ላይ ሎሚ የመጨረሻ ዙር ላይ ነው የመጣው። 1000 እግር መጥቶልናል ሎሚ። ቡና በተመሳሳይ 2 ዙር ነው የመጣልን 2000 እና 1000 አጠቃላይ ወደ 3000 እግር ቡናና ሎሚ መጥቶ ያሰራጨንበት ሁኔታ ነው ያለው። እንደ ዞራቸው እንዳያቸዋቸው ሎሚዎቹም ሆነ ቡናዎቹ በጥሩ ቁመና ላይ ያሉበት ሁኔታ ነው ያለው። ቢያንስ ከዚህ ከ3 አመት በኋላ ከቡና ምርት ማምረት የሚጀምሩበትን ሎሚውን በተመሳሳይ ጊዜ ገደቡን ጠብቆ ወደ ምርት የሚገቡበትና አገር ጮሬ ደሞች የምትታወቅ የነበረው ካሁን በፊት በሎሚ የምትታወቅ ቦታ ነበረች። ቱርክ የመጣ ይሄ ባቡሩ ሲመጣ እንዳለ የጠፋበት ሁኔታ ነው ያለው። ስለዚህ ያንን እንደገና የድሮውን ትዝታ እስከ መጣ እንደ እስከ ማለት ድረስ የደረሱበት ሁኔታ አለ አርሶ አደሮቹ። ስለዚህ ቀጣይ ላይ የተሻለ ሎሚ ለገበያ የሚያቀርቡበትን አንድ ሎሚ አሁን ላይ 10 ብር ድረስ እየተሸጠ ያለበት ሁኔታ ነው ያለው። በኢኮኖሚ ድጋፍ አንጻር የተሻለ ድጋፍ ይሆንላቸዋል ብዬ አስባለሁኝ ይህንን ለምርት በደረሰ ሰዓት ላይ። ስለዚህ አሁን ላይ ገና ያለበትን ችግኝ ደረጃ ላይ ነው ያለው። ቀጣይ ግን በቀጣይ 5 አመታቶች የሚደርስበት ሁኔታ ስለሚደርስ የተሻለ ምርትና የተሻለ ቁመና ላይ የሚደርስበትን ሰዎቹም በዛው ልክ የሚጠቀሙበት ሁኔታ